በጣም የሚገርም የሰርግ መጥሪያ ሲደርስሽ ምንድነው? እኔ ምን ዘመን ላይ ደረስን? ያ ምኑ ነው የሚገርመው? ምኑ ነው የሚገርመው? አይ ሰርጉን ራሱ ላይቭ ስትሪም ብታደርጉት ስለ ሰው መምጣት ለምን ያስፈልጋል? ዲጂታል ከሆነ መጥሪያው በቃ እሺ። አትሊስት አራት የሚያስገርሙ ነገሮች ልንገራችሁ። አንደኛ ይሄ ዲጂታል ኢንቪቴሽን ካርድ ከመጥሪያነት ባለፈ በዕለቱ የጠራችኋቸው ሰዎች የሚያነሱትን ፎቶዎች ወደ እናንተ መላክ የሚችሉበት ሲስተም አለ። ሁለተኛ ዲጂታል ኢንቪቴሽናችሁ ለምጠሯቸው ሰዎች ላዩ ላይ ዩኒክ QR ኮድ ኖሮት ለመግቢያነት ሊያገለግል ይችላል። ብዙ ጊዜ ደግሞ ሰርግ ላይ የሚጠሩ ሰዎች የሚስተጋገሉት መግቢያ ካርዳቸውን በመርሳት ነው። ስልካቸው ግን ሊረሱ አይችሉም። ሶስተኛ RSVP ስለሚኖረው የምጠሯቸው ሰዎች የሰርጋችሁ ዕለት መገኘት መቻል አለመቻላቸውን ያሳውቋቸዋል። ከዛ በተጨማሪ ደግሞ በጠራችኋቸው ጊዜ እዛው ላይ ለሰርጋችሁ ያላቸው መልካም ምኞት ይጽፉላቸዋል ማለት ነው። ይህንን ደግሞ ከሰርጋችሁ በፊት ነው የምታዩት። አራተኛ እርግጠኛ ነኝ ይህንን ያገባችሁ ራሱ ምን አለ በዲጂታል ኢንቪቴሽን ሰርጌን በጠራው ኖሮ ትላላችሁ። ዲጂታል ኢንቪቴሽናችሁ ሰርጋችሁ ምን ያህል ቀን እንደቀረው ካውንት ዳውን ይኖረዋል። ያ ካውንት ዳውን ግን ከሰርጋችሁ ቀን በኋላ 00 ብሎ አይደለም ያቆመው። ከሰርጋችሁ ቀን በኋላ ደግሞ ሰርጋችሁ ምን ያህል ቀን እንደሞላው ይቆጥራል ማለት ነው። ስለዚህ ምን ሰጣችሁ ይሄ ዲጂታል ኢንቪቴሽን ከእናንተ ጋር ላይፍ ታይም የሰርጋችሁን ጊዜ እየቆጠረ ይኖራል ማለት ነው። የኔ ሰርግ ለሰርጋችሁ